ሰላም ጤና ይስጥልኝ የአቤል አበሻ ቤተሰቦች። መካከለኛው ምስራቅ ያለው ውጥረት አዲስ መልክ ይዟል። ሳምንታት ተዘግቶ የነበረውና የዓለም የነዳጅ ንግድ የናጠው የሆርሙዝ ወሽመጥ እንዲከፈት ኢራን ወሰነች። ነገር ግን ነገሩ ቀላል አልሆነም። ፕሬዝዳንት ዶናልድ ትራምፕ አመሰግናለሁ ካሉ በኋላ ያስከተሉትን ጠንካራ ማስጠንቀቂያና ቀጠናውን ዳግም ስጋት ላይ ጥሎታል። ዛሬ በዚህ ዙሪያ የተሰሙ አዳዲስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የኢራን የውጭ ጉዳይ ሚኒስትር አባስ አርጌቺ በኤክስ ገጻቸው ባሰፈሩት መረጃ በሊባኖስ የተደረሰው የተኩስ አቁም መነሻ በማድረግ በሆርሙዝ ወሽመጥ በኩል የሚደረግ የንግድ መርከቦች ጉዞ ክፍት መሆኑን አስታውቀዋል። ይህ ውሳኔ የሚወሰነው ለተኩስ አቁም ቀሪ ብቻ ነው። መርከቦች ማለፍ የሚችሉት በኢራን የባህር ኃይል ፍቃድና በታወቀ የተለየ መስመር ብቻ እንደሆነ ተገልጿል። የጦር መርከቦች ግን አሁንም በወሽመጡ ማለፍ እንደማይችሉ የኢራን ባለስልጣናት አረጋግጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መጀመሪያ ላይ ለውሳኔው ምስጋና ቢያቀርቡም ወዲያውኑ ግን አቋማቸውን ግልጽ አድርገዋል። ኢራን የሆርሙዝ ወሽመጥ ክፍት መሆኑን በማስታወቋ አመሰግናለሁ፣ ነገር ግን ከኢራን ጋር ያለንን ድርድር 100% እስካልተጠናቀቀ ድረስ በአሜሪካ የተጣለው የባህር ኃይል እገዳ በሙሉ ኃይሉ ይቀጥላል። ይህ ማለት ኢራን በሯን ብትከፍትም አሜሪካ ወደ ኢራን ወደቦች የሚደረገውን ጉዞ አሁንም እንደከለከለች ነው። የትራምፕ አስተዳደር የኢራንን የፔትሮኬሚካል ሽያጭ በመግባት ቢሊዮን ዶላሮችን ለማሳጣት ቆርጦ ተነስቷል። የፖለቲካ መሪዎቹ ተከፍቷል ቢሉም በቦታው ላይ ያሉ ታላላቅ የነዳጅ ሻጭ ኩባንያዎች ግን አሁንም ጥንቃቄ ላይ ናቸው። የሰራተኞቻችን ደህንነት እስካልተረጋገጠ ድረስ ወደ ወሽመጡ አንገባም ብለዋል። ሌሎች ኦፐሬተሮችም የኢራን መግለጫ በአሁኑ ሰዓት በመሬት ላይ ምንም የሚቀር ነገር የለም በማለት አስፈላጊ አደጋ ውስጥ እንደማይገቡ አስታውቀዋል። በሌላ በኩል እስራኤል በደቡብ ሊባኖስ የተደረገው የተኩስ አቁም ከተጣሰ ዳግም መጠነ ሰፊ ጥቃት እንደምትሰነዝር አስጠንቅቃለች። የመከላከያ ሚኒስትር ኢዝራኤል ካትዝ እንዳሉት ሄዝቦላ ስምምነቱን ካላከበረ ነዋሪዎቹ ዳግም ቀያቸውን ለቀው እንዲወጡ ሊደረግ ይችላል። ሄዝቦላ በበኩሉ ማንኛውንም ስምምነት ለእስራኤል የእንቅስቃሴ ነፃነት መስጠት የለበትም በማለት እየሞገተ ይገኛል። ተመልካቾቻችን የመካከለኛው ምስራቅ ጉዳይ በየሰዓቱ መልኩን እየቀያየረ ነው። የሆርሙዝ ወሽመጥ በመከፈት ለዓለም ኢኮኖሚ ትልቅ ተስፋ ቢሆንም በአሜሪካና በኢራን መካከል ያለው የአይጥና የድመት ጨዋታ ወዴት ሲያመራ ይሆን? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አስተያየታችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ ሼር አድርጉት። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰቦቻችን አባል ይሁኑ። ተከታተላችሁኝ አመሰግናለሁ። ሌላ ቪዲዮ እስክንገናኝ